መጥቷል አስገብ ይኸውልሽ ይሄ የሳውዲ ኤምባሲ መፍረስ አለበት ከላይ እስከ ታች መቀየር አለበት እኔ ከማስረጃ ጋር ማውራው ቪዲዮ ሰራለሁ እያንዳንዱ የላኩላቸው ሎኬሽን እባካችሁ ድረሱላችሁ ችግር ላይ ናት እቺ ልጅ እየተደበደበች ነው እየተደፈረች ነው እንደዚህ እያልኩኝ ዋትሳፕ ላይ እኔ ደግሞ ያለ ማስረጃ አላስተናግድም እየተቀበልኩ እየላኩላቸው እባካችሁ ይኸው ሎኬሽኗ ይኸው የመዳሟ ቁጥር ይኸው ያመጣት ቢሮ ቁጥር ይኸው እያልኩ ከሞቱ በኋላ ለአስክሬን ብታናግሩን ምን ዋጋ አለው ሳይሞቱ ችግር ላይ እያሉ እንድረስላቸው እያልኩ እያንዳንዱ ኤምባሲ የሚሰራ ስታፍ ጋር ሁሉም ሲል እያለ ሁለት ራይት እያለ ኢግኖር እያደረጋችሁ ከዛ ከሞቱ በኋላ ለአስክሬን መቀበሪያ ወይም ለአስክሬን መሸኛ ደብዳቤ የምትተባበሩን ከሆነ በቃ ይሙቱ እያላችሁ ነው ማለት ነው። ቤተሰብ ደግሞ አስክሬኑን አይደለም የሚፈልገው በነፍስ እንዲሄዱላቸው ነው የሚፈልገው። ደግሞ ውሸታችሁ ማያልቅ እኔ ቪዲዮ ሰራለሁ ውጭ ጉዳይ ነው አለቃችሁ አይደለ ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ሰራለሁ ማስረጃዎቹን ለጥፌ ስንት የኤምባሲ ስታፍ አናግሬ መልስ እንዳልሰጡኝ ስንት ጊዜ ደውዬ ሪከርድ እያደረኩ ነው ደግሞ የምደውለው ስንት ጊዜ ደውዬ እንደማታነሱ ከማስረጃ ጋር ለምን እዛ ጋር ተቀምጣችሁ ደሞዝ እንደምትበሉ አላውቅም እንዴ ሴት ልጅ በአሰሪዋ የጾታዊ ጥቃት እየደረሰባት እባካችሁ ድረሱላት እየተባላችሁ ማትደርሱ እየተደበደበች እባካችሁ ድረሱላት እየተባላችሁ ማትደርሱ ክፍሏ 4 ቀን ተዘግቶባታል እየተራበች ነው ሃይማኖት 4 ቀን ሙሉ በምግብ ተዘግቶባት ፖሊስ ጋር ደውያለ እንዴ ፖሊስ አይደል እንደ ሄደላት ፖሊስ አይደል እንደ ከዛ ቤት ያወጣት መዲና ወንድሟ ማሜ በሌሊት መጥቶ ሊጋ ላይፍ ላልቅሱ ላይፍ ላይ ሆኜ ፖሊስ ጋር ደውያለ እንደ ፖሊስ ሄዶ ከቤት ያወጣት ኤምባሲ እያለን ፖሊስ ነው እሺ ፖሊስ ባይሰማ ነው እንዴት እንሄዳለን እኛ በየቀኑ አስክሬን ከሳውዲ ወደ ኢትዮጵያ መላክ አለበት ኤምባሲ እያለ ደግሞ በጣም ይረዳሉ ይለኛል እንዴ በእኔ በኩል ለመጣ ይረዳሉ በአንተ በኩል ብቻ ለመጣ የሚረዱ ከሆነ ለብሔር ለአንድ ግለሰብ ነው የሚያገለግሉት ማለት ነው አንተ ራስህ እየመሰከርክባቸው ነው ሁላችንም ኢትዮጵያዊ ነን ማንኛውም ኢትዮጵያዊ ችግር ላይ ነኝ ሲላቸው ሊሰሙ ይገባል አቲንክ አንድ የሚፈሩት ሰው መፈጠር አለበት አላ አይደለም ይሄ የቪዛ ችግር የሌለው ምናምን ገብቶ እነሱ ጋር ላይቭ ቪዲዮ እየቀረጸ ለምን ይሄን እንደማያረጉ የሚጠይቃቸው ያስፈልጋል ማጂት ሙት እኔ ሳውዲ ቢሆን ኖሮ ቀጥ ብዬ ላይቭ ላይ ሆኜ ነበር መሄደው ዓለም ጉዳቸውን እንዲያይ እንዴት ሰው እንደሚያመናጭቁ ስልክ እንደማያነሱ በአካል ደግሞ ሰው ስንልክ ማነህ ምንድነህ ምን አገባህ እያሉ እንደሚያመናጭቁ ዓለም እንዲያይላቸው በአረብኛም በእንግሊዝኛም ነበር ቪዲዮ የምሰራው ሄጄ ቀጥታ እስቲ እዚህ ላይ አቢዝ በእነሱ አቢዝ የተደረጋችሁ በውስጥ እስቲ ላኩልን ስማቸው ምናምን I think ከሰመር በኋላ እኛ መሄድ እንችላለን እኛ አሜሪካ ያለን ሰዎች ምናምን ሄደን ሰላም ማጋለጥ ይቻላል አቡ ምን ተፈጥሮ ነው ምን የማይፈጠራል በየቀኑ አዲስ ነገር እኮ ነው ጌታው ሳውዲ ኤምባሲ ሳውዲ ስንት ሰው የሞተ ችግር ላይ ነው ድረስ ኤምባሲ ስልክ አያነሱ አይመልሱ ሰው ደግሞ በአካል ደግሞ ሰው ስንልክ ጉዳይ አይመለከትክም ቤተሰብ መጥቶ ይጠይቅ ምናምን እያሉ የሳውዲ ኤምባሲዎች ፓወር የላቸውም መንግስቱም እንደ እንትን የማይቆጥራቸው ይሄ እኮ የታወቀ ነው እኮ ዛሬ ተጀመረ እኮ አይደለም ስንት ሰው ችግር ሲፈጠር አይደርሱም ምክንያቱም ደግሞ ምን ተሰሚነት የላቸው ያ ነው አንድ ኤምባሲ እንደ ኤምባሲ ተሰሚነት ማለት ከማን ነው ተሰሚነት በሀገሪቱ መንግስት ተሰሚነት የላቸው ኖ አቦ ነው ሰሚት አንድ ኤምባሲ ሀገሪቷ ላይ ደውልክ እኔ ኢትዮጵያ ኤምባሲ ሲካታል ኢትዮጵያ ኤምባሲ ብገባ የካታር ፖሊስ ገብቶ እኔን መንካት አይችልም ሀገሬ ማለት ናት ኤምባሲ በደንብ ፓወር አላቸው አንድ ሀገር ላይ አንድ ኤምባሲ ከተከፈተ ሀገርክ ማለት ዜጋቸው ላይ ፓወር አላቸው አቡ ዜጋቸው ያማቱ ብዙ ጊዜ እኮ መስራት ስለማይፈልጉ ዜጋቸውን ማገዝ ስለማይፈልጉ ዜጋቸውን ስለሚንቁ ደረታቸው ስላበጠ በሚበሉት ደሞዝ እንጂ ታማኝ ስላልሆኑ ህሊና ስለሌላቸው እንጂ በደንብ ነው ኤምባሲ ያቅም ያለው የኤምባሲ ያህል ፓወር ያለው የለም ግን እነሱ እኮ ብዙ ጊዜ እኮ ጥሪ ያቅርበናል በተለያዩ ነገሮች ሳውዲ አረቢያ ላይ በብዙ ነገሮች ብዙ ጊዜ ጥሪ ያቅርበናል ሴቶች እየታገቱ ብዙ ይሄ ነው የማይባል ግን እንደምትይው ቤተሰብ የሆነ ሰው መምጣና ያመልክት ይላል ሄዶ ራሱ ሲያመለክት የለም ያመለክታል ወረቀቱ ይጻፋል ከዛ በኋላ ምንም የሚመጣ ለውጥ የለም ድሃን ይንቃሉ
እነሱ የሚያስተናግዱት በሙስና ለሀብታም ብቻ ነው የሚያሽቃብጡት። ድሃ ይናቃል። ስትሄድ ኤምባሲ ሀብታም ከሆንክ ውድ መኪና እየነዳህ ከሄድክ ሀብታም ከሆንክ ትስተናገዳለህ። ድሃ ማዳሟ እየደበደበቻት ነው ድረሱላት ሲባል ዘይዶን ኬር ከፍተውም አያዩትም። መሴጁን ቢያዩትም ኢግኖር ያደርጋሉ። እሺ አሁን ምንድነው አዲስ የተፈጠረው ነገር? ምን አለ መሰለህ፣ ይኸውላችሁ ኤምባሲ ማለት ተወካይ ማለት ነው። አንድ ሰው የኤምባሲ ኦፊስ ሲሰጥ መሬት ሲሰጥ አንድ አገር ለዛ ሰው የሚሰጠው ምክንያቱ ምንድን ነው? እሱ ሀገር ለሚመጡ ለራሳቸው ዜጋ ኃላፊነት ሊወስድ ነው። ለምሳሌ አንድ ኢትዮጵያዊ አሜሪካ ውስጥ መጥቶ ወንጀል ቢሰራ የአሜሪካ መንግስት ይዞ በኤምባሲ በኩል ፍርዱን ኢትዮጵያ ነው የሚያሰጠው። ልክ እንደዛ አንድ ነገር ቢሆን ደግሞ ደርሶ ለዜጋው ከው ማን ነው? ኤምባሲው። ይሄ አጉል ነገር የተለመደው ምንድን ነው? ደብዳቤ ጻፉልን። ደብዳቤ መጻፍ አይደለም። ጭምጭምታ ከሰማ አንድ ዜጋ እዚህ ጋር እንዲህ የሆነ ነው ካለ ወዲያው ለፖሊስ ሪፖርት አድርጎ ዜጋውን ከዛ ቦታ ፕሮቴክሽን መስጠት ግዴታ አለበት። ይሄ የኤምባሲ ስራ ነው። ደብዳቤ አይደለም መጻፍ ያለ። ጭምጭምታ ቢሰማ የዚህ አይነት ኢትዮጵያዊ እንዲህ አይነት ቦታ ይሄ መከራ አለበት ከተባለ መድረስ አለበት። ግዴታው እኮ ነው። ግን ምን መሰለ ከደላላ ከምናምን አብረው ስለሚበሉ በወንጀል የተጨማለቁ ስለሆኑ ራሱ ሳውዲዎቹ ጋር ፊት ለፊት ቆመው ማውራት አይችሉም። ወንጀለኞች ናቸው ራሳቸው። የሚሰሩት ብዙ ሸፍጥ ስላለ ይንቋቸዋል ራሳቸው ማለት ነው። አንተ እኮ የምትከበረው ስራን ስትሰራ ነው። ስራቸውን ስለማይሰሩ ራሳቸው ለደሞዝ እዛ ጋር እንደተቀመጡና ድህነታቸውን ለማራገፍ በሰው እንባና በሰው ጫንቃ ላይ መረማመድ ስለለመዱ ለዛ ነው እንጂ ግዴታቸው ዜጋን መጠበቅ ነው። ደብዳቤ መጻፍ አይደለም። ደብዳቤ የምጽፊው ለሌላ ነገር እንጂ ለተጎዳ ሰው አይደለም። በደብዳቤም ባስተናገዱ በሌላ ጉዳይ አሁን ደብዳቤ ከውጭ ጉዳይ ከተላከላቸው ስንት ረመዳን ላይ እስር ቤት ሞቷ አስክሬኗ ከወጣ በኋላ ምን ሊሉ ነው? እሺ ማንንም አይፈሩም። ምንም ነው ይሄን ነው የምልሽ እኮ ከላይ እስከታች የሆነ ነገር በቃ አጋልጦ መንግስት አይኑን ወደዛ ትኩረት እንዲሰጥ ማድረግ ያስፈልጋል። የኢትዮጵያ መንግስት ማለት ሁሉ ነገር ከተጋለጠ ደሞዝ ለምን እንደሚከፍላቸው ራሱ መመለስ አለ። እዛ አስቀምጦ ደሞዝ የሚከፍላቸው ለዜጎቹ የማይቆሙ አባታቸው ይሰራል። አሁን አዲስ የተፈጠረው ችግር ምንድን ነው? አልሰማሁትም። አዲስ ሳይሆን ይኸውልህ ምን አለ መሰለህ፣ አሁን ለምሳሌ የልጃችን ሬሳ ይምጣልን የሚል ጥያቄ ቀረበ። ያንን ነገር ደባብሰው አስቀምጡ። የማውቀው ማለት ነው። ደባብሰው አስቀመጡ። እስካሁን ድረስ መከራ ላይ ነው። ልጅቷን ያለ ትዕዛዝ ያለምን ተቀብራለች። ልሞት ነው ሊገሉኝ ነው እያለች የምትል ራሷን ገደለች ብለው አጭበርብረዋል። ከነሱ ጋር ደግሞ ከነዚህ ከደላሎች ጋር በአስክሬን በኩል አዲስ የወጣ ህግ አለ። ሳውዲ እስከዛሬ አንድን የሞተ ሰው ቤተሰብ ውስጥ ከመጣ ድረስ ፍሪጅ ነበር የሚያስቀምጡ። አሁን ግን ለ3 ወር ነው። እስከ 3 ወር ድረስ የዛ አስክሬን ፈላጊ ካልመጣ ይቀብራሉ። ከመጣ ግን ያለ ወኪሉ ፍቃድ አይቀብሩም። እንዴት ሊቀበር ቻለ? በዚህ ዓመት የወጣው ህግ 15 ቀን እየተባለ ነው። 3 ወር ነው። 3 ወር ነው ህጉ የወጣው። 3 ወር ከሆነ ታዲያ ልጅቷ እኮ ሙታ ወር ሳይሞላ ነው እኮ ተቀበረችው። ስለዚህ ሊቀበር የተስማማ አካል አለ ማለት ነው። ማን ነው? አዋ ማናት ስሟ? መዲና የምትባል ሳውዲ አረቢያ ኤጀንሲ ምሰራ እኮ የተስማማ ውክልና እጇ ላይ ስላለ ገዳይም እሷ ተብላ ስለጠረጠረች አስቀበረች እኮ። ስለዚህ ወኪል የሆነ ሰው ፈቅዶ እንጂ እስከ 3 ወር ማንም ቤተሰብ ካልመጣ አትቀበርም። ይህን ነው እያልን ያለ ነው። ያሳዝናል ብቻ። አቡ ሚኪን ሳቢው አበባ እየሰጠች ነበር።
ሳቢው እኔ በሌላ ጉዳይ ስንት ጊዜ እንደደወልኩላቸው እኮ ሪከርድ ማስረጃ አለኝ። እኔ ቪዲዮ ሰራለሁ። ፔቲሽኑን ተሰባለን የምትስማሙ ከሆነ ሁላችሁ ትስማማላችሁ? አዎ ስሪ እንስማማለን። በደንብ ፕላንም አድርገን መሄድ አለብን። እኔ ብዬ ነው የማስበው። ያው ሰመር ላይ አንዴ ጊዜ ይለቅና እንደዚህ የሆነ ሰው ሊደፍረው ይገባል። ኤምባሲ ለውጭ ጉዳይ ድምጻችን እንዲሰማ ቪዲዮ ሰራና ፔቲሽን እናሰባስባለን። ሁላችንም ለውጭ ጉዳይ ኢሜይል እንልካለን። እስኪ ከህዝብ እነሱ የሚበልጡ ከሆነ እናያለን። አንደኛ። ሁለተኛ ነገር ኮሚኒቲ ካርድ የሚባል አለ አይደል? ኤምባሲ ማንም ሰው ኤምባሲ ሲሄድ ለኮሚኒቲ ክፈሉ የሚባል መንግስት ከሚከፍላቸው ደሞዝ ውጪ በኮሚኒቲ ይሰበስባሉ ብር። ግን ህዝብ እየተረዳ አይደለም። ህዝብ መጠለያ ሲያጣ፣ አንዲት ሴት ወልዳ መውደቂያ ስታጣ ቲክቶክ ላይ እየመጣች ነው የሚለመንላት። ቲክቶክ ላይ ነው የምንለምነው እና ጥቂት እየቆረጥን ወደ ሀገር ቤት ምንሸኛቸው እኛንን የኤምባሲን ስራ እየሰራን ያለ ነው። ከህዝቡ እየለመንን በኮሚኒቲ የሚሰበስቡትን ብር ማን ነው የሚበላው? ስልክ ካላነሱ ስንደውል ስልክ ካላነሱ አሁን በሌላ ጉዳይ መጡ። ሰው ቪዲዮ ሰራው ቪዲዮ በሰራው በነጋታው ሰው ላኩ ከኤምባሲ ላኩና እዚህ ላይፍ ላይ ረመዳን በኋላ ልክ ኢድ እንዳለፈ ትፈታለች አሉ። ኦኬ ብለን ጠበቅን። አልተያው አሁን ኢድ ካለፈ ራሱ ስንት ጊዜው ስልክ ማንሳት አቆሙ። በቃ ማን ልብ እንደሰጣችሁ ላቅም ስልክ አያነሱም። የተጎዳ ሰው ቁስል ደም እየላክንላቸው እያዩ አይመልሱም። ችግር ላይ ላለ ሰው አይደርሱም። ሰው ከሞተ በኋላ ብቻ አስክሬን ለመሸኘት ጎበዝ ናቸው። አስክሬን መሸኘት ይወዳሉ። ለአስክሬን ብቻ በቃ እነሱ የሚተባበሩት ኢትዮጵያ ሳውዲ ውስጥ ያለ ኢትዮጵያዊ የሞተ አስክሬን መሸኘት ብቻ ለእነሱ የተቀጠሩት አስክሬን ለመሸኛ ደብዳቤ መጻፍ ብቻ ነው ስራቸው። ሰው ሲሞት ብቻ ነው የሚተባበሩት የአስክሬን ደብዳቤ ለመጻፍ። ሰው በህይወት እያለ ድረሱላቸው አይደርሱም። እሱንም አይሸኙም። ብሩማ እኮ በህዝብ ብር ነው እኮ ህዝብ ለምን ወቅት ለምን እኮ አስክሬንም የሚሸኘው ግን ለኮሚኒቲ አዋጡ ይባላል። ሁላችሁንም ሰላም ብያለሁ። ሀውዬ በጣም ነው የሚገርመው። የሚገርምሽ አሁን የመላይ አንድ ወንድማችን ቶ እሱን ለመላክ እንኳ ራሱ በቃ ባለ ጉዳይ ነው ብለሽ ስትደውይ ጉዳዩን የሚወስነው ሶስተኛ አራተኛ ወገን ነው ከጀርባ አታውቂውም። ይሻላል እና ሳውዲ ላይ ኤምባሲው ምን እንደሚሰራ ራሱ ቅጡ ነው የሚጠፋሽ። የኢትዮጵያ ኤምባሲ የተለያየ ሀገር የተከፈተው ዜጎች በስደት ሆነው የሚደርስባቸውን ችግር ከፓስፖርት ማሳደስ ጀምሮ ህይወታቸው ተገፍቶ ወይም የተለያየ ነገር ደርሶባቸው አቤቱታ የሚያቀርቡበት ችግራቸው የሚፈታበት ማለት ነው። ሲሞቱ ለመላክም እኮ ቲክታክ ላይ ነው እኮ ገንዘብ የሚሰበሰበው። ያን ገንዘብ ለመብላት ነው በአጭር አማርኛ። እኔ ምን አይነት ኮሚኒቲ እንዳለን፣ እኔ ምን አይነት ኤምባሲ እንዳለን በጣም እኮ ነው። አሁን ሰው አገሬ ብሎ እንዴት ይናፍቃል በዚህ ደረጃ እንደዚህ ይሆን? በተለይ ሳውዲ ግን ላቸው ልጆቹን ያንን እንደ ቤኔፊት ነው የሚወስዱት። በቃ አካባደሉ በቃ የሆነ ነገር አይነገርም ይህን ያላውጡ ምናምን በውስጥ እነዛ ድሃ ልጆች ግን ስንት ዓመት እግራቸው አውጡ ሁላልታቸው ፌል አድርጎ የሰበሰቡትን ገንዘብ በሆነ ማርፈጃ በሆነች ቅጽበት ያገኘዋታል ገንዘቧን ማለት ነው። ምንድነው ልናድር? አሁን እኮ ቲክታክ እኮ በቃ ይሄ ቲክታክ ቻይና ክሬት ያደረገዋል ለስደተኞች እንዴት መፍትሄ እንደሆነ እያየሁ ነው። ሰው ይሰበሰብበታል፣ ይረዳበታል፣ በቃ ምን ሰው ይፈልግበታል፣ የጠፋ ሰው ይፈልጋል። እኔ ምን ሆነው ነው ወይ እኛ ጋር ይምጡና እዚህ ቲክታክ ላይ ችግራቸውን ተናግረው እኛ ጋር ይስሩ እናግዛቸው። እንደ ቢሮውን ባይቀመጡበት ምንም ካልሰሩበት ምንድነው የሚሰሩበት? የሳውዲ ይለያል። እኔ አንደኛ ተባባሪ የሚተባበሩ በጣም ጥሩ ኤምባሲ ባህሬን፣ ቤሩት፣ ካታር። እኔ በጣም ብዙ ልጆች ችግር ላይ የሆኑ ባህሬን ኤምባሲ በጣም ብዙ ጊዜ ያግዘውኛል። ቤሩት ኤምባሲ፣ እዚህ ካታር ኤምባሲ በጣም ይተባበራሉ። ማነሽ ምንድነሽ አይሉ ዜጋ ችግር ላይ ነው ካልካቸው ይተባበራሉ። እነዚህ ሳውዲ ግን ቤተሰብ ይምጣ ደብዳቤ ጻፍ ሙዝዝ ጥብር ብለው ማለት ነው።
ሰው አደጋ ላይ ነው እያልክ አንተ እየተጨንቀህ ድምፃ እየተንቀጠቀጠ ደውለህ እየነገርካቸው ዘይ ዶን ኬር እነሱ ልባቸው ብጥ ያለ። ሳውዲ ኤምባሲ አንድ ከታዘቡት ነገር ብቻ ይሄ ነገር አለ የለም የሚለውን ባላውቅም ብዙ እኛ የምናውቃቸው ግለሰቦች ውጭ ታክሲ ሲሰሩ የነበሩ በስም ዝርዝር የምናውቃቸው ኤምባሲ ውስጥ ገብተው እዛው ውስጥ ተገልጋዩን የሆነ 50-30 እየተቀበሉ እዛው ለዛው የሚያስጨርሱ ግለሰቦች አየውና እንደ ይሄ ነገር አለው ይበሌለው እነዚህ እንደው ከሌ ብዬ የምቆጥራቸው በዘር ተደራጅተው እዛ ውስጥ ገብተው ከውጭ የሚመጣውን አካል በሰልፍ ጭምር እያስቀደሙ ግማሹን በ50-30 ብር። እነዚህ እንግዲህ የመንግስት እውቅና የላቸው ሪያድ በራሳቸው የሚኖሩ ዝም ብለው ታክሲ ሰሩ የነበሩ ግለሰቦች ናቸው። እነዚህን ሰዎች በምን ነው ሀገር ኤምባሲ ገብተው እንዲህ አይነት በህዝብ ላይ ችርችራ የሚያደርጉት? በጣም ስለታዘብኳቸው እኮ መንፉሃና ጉቤራ እያሉ ታክሲ የሚሰሩ ሰዎች እዛ ገብተው የመንግስት የኤምባሲ የስራ ፍቃድ የላቸው ምንም የላቸው፣ ግን እዛ ውስጥ ገብተው በሰልፍ የከፈለውን ያስቀድማሉ፣ የከፈለውን ወደ ቶሎ ያስጨርሳሉ ምናምን። በጣም እኔ አይቻለሁ የዛሬን ዓመት ይሄ ነገር አለ። ኤምባሲውስ ይሄን ያውቀዋል በትክክል እንደዚህ የሚያደርጉትን? በእርግጥም ያውቃቸዋል። የትኛው ሀገር ኤምባሲ ነው ምንም የኤምባሲ ፍቃድ የሌለው ሰው እዛ ውስጥ ገብቶ ለመገልገል የሄደውን ዜጋውን በሰልፍ እያቀዳደመ ገንዘብ የሚቀበለው? በየትኛው ሀገር? በጣም ነውረኛ ስራ ነው የሚሰራው። ስላየን ነው። ከነስማቸው እናውቃቸዋል እነማን እንደነበሩ። ብዙ ማፊያዎች ናቸው። ከነስማቸው ከነ አካባቢያቸው የምናውቃቸው ግለሰቦች ዛሬ ፈላጭ ቆራጭ ሆነው መንግስት የኤምባሲ የስራ እውቅና ሳይኖራቸው እዛ ውስጥ ገብተው ህዝቡን እንዳውም እነሱ ናቸው የህዝቡን ድምፅ የሚዘጉት ብዬ አስባለሁ። ይሄ ነገር መቀረፍ አለበት። የሪያድ ኤምባሲ ራሱን ሊፈትሽ ይገባል። በደንብ እኮ እኛ ድምፅ ስንሆን ነው። እኛ ለውጭ ጉዳይ ድምፃችን እንዲሰማ ቪዲዮ ስንሰራ፣ ፔቲሽን ስናሰባስብ፣ ኢሜይል ስንልክ ለውጭ ጉዳይ አይደል የቀጠራቸው አለቃቸው። ስለዚህ ምንም እየረዱን አይደለም። ለምንድን ነው የተከፈተው ኤምባሲው? ምንም ዜጋን የማያገለግል ከሆነ ስለዚህ ተባብረን ሁላችን ሰርተን ሁሉም ሰው መፖሰት በቃ ማለት አንድ ነገር የሆነ ነገር ጮኸ ሲበዛ ይስተካከለ። እንግዲላቸው የሆነ ቪዲዮ እንስራና ሁሉም ሰው ይፖስተው፣ ከዛ በኋላ ራሳቸውን ይመልከቱ። ካልሆነ ከዛ በኋላ ደግሞ ሲሪየስሊ ነገር ቪዲዮ ሰራለሁ ለውጭ ጉዳይ አድርሱልኝ እባካችሁ ብዬ። ምክንያቱም በጣም ብዙ ዜጋ እየመጣ እዚህ እያለቀሰ እኛ ኮንታክት እያደረግናቸው እየመለሱልን አይደለም። ዜጋው በውስጥ የሚመጣው ሜሴጅ ብታይ ለሀቡ ለመማር አድርሱልን፣ ለነሳሪ አድርሱልን። የተሳቀቁ ይበቃ በጣም በዛ በጣም። ሁለተኛ ሰሞኑ ሳውዲ ላይ ሊገደሉ የሚል አይቻለሁ እና በሳውዲ ህግ ማንም አካል ካላጠፋ ወይንም ነፍሰ ገዳይ ካልሆነ ዝም ብሎ የሚገል መንግስት የለም። ሊገባኝ አልቻለም እና ብዙ ቪዲዮ ሲዘዋዘር አይቻለሁ። ስንት ሰዎች 100 ሰዎች ግድያ ተወስኖባቸው ምናምን የሚል። እዚህ ላይ ደግሞ ማረጋገጥ ያለብን ጥፋተኝነታቸው ካልታወቀ አንድ ላይ ማድረግ። እኔ የማስበው ምንድን ነው፣ አሁን በጣም ብዙ ህገወጥ ልጆች አሉ እየተሰቃዩ ያሉ። ለእነዚህ ልጆች እድል ሰጥቷቸው ምህረት አድርጎ ከዚህ አሁን ከሚፈሩት ነገር ነፃ የሚወጡበት ነገር አሁን አለ አይደለም። ብዙዎቹ አሁን መውጣት ይፈልጋሉ። ለምሳሌ ወጥተው ህጋዊ ሆኖ ለመመለስ ግን አሻራ ሰጥተው ስለሚወጡ ዳግም ላይገቡ ነው የሚያዛቸው። ያችን ቢተውላቸው ገብቶሻል። ቀላል ነገር ማለት የሚከለክለውን ህግ እንዲያቆምላቸው እና ብናደርግና ብዙ ልጆች አሁን ይኸውልሽ ይሄ ሁሉ ደላላ ምኑ የሚደበቀው ለምን እንደሆነ ታውቂያለሽ? ማያጋልጡት ዞረው በዛ ወጥተው ስለሆነ ተመልሰው የሚመጡት። አየሽ መብቱ ምን መሰለህ? ይሄን የሚጠይቀው የኢትዮጵያ መንግስት ካልሆነ አይሰራም። አይ ብዛት ያለው ሰው ይሄ ፒቲሽን ማለት ያ ነው። ብዛት ያለው ሰው ልመና ካቀረበ ከኢትዮጵያ መንግስት በላይ የሳውዲ መንግስት ለምሳሌ የመኖች ላይ የተሰራው ስራ የዛሬ 3 ዓመት የመን ላይ ጦርነት ሲነሳ
የመን ውስጥ የሳውዲ ውስጥ የሚኖሩ ህገወጥ የመኖች ሙሉ በሙሉ ባሉበት ፖሊስ ጣቢያ ሂደው ህጋዊ እንዲሆኑ ተደረገ። ገብተዋል። ሙሉ በየትኛውም ቦታ ባሉ የመኔዎች ይሄን ደግሞ የሚደረገው ከመንግስት የሆነ እንትን ሲቀርብ ነው እንጂ እንዴት ብሎ በምን መልኩ ወይም ደግሞ አይደለም። ዋናው የሰው ድምፅ መንግስት የምትለው የሰው ድምፅ እኮ በምን መልኩ ነው ድምፁን የምታሰማው ነው እኮ ፒቲሽን ነው። ፒቲሽን ይፈረማል። ሳውዲ ያሉ ሰዎች ኢሜል ያወጣሉ፣ በኢሜላቸው ይፈርማሉ። ሳውዲ ላይ የሚኖር አጠቃላይ ኢትዮጵያዊ ገብተዋል። በመቶ ሺዎች የሚቆጠር ከተፈረመ እንደገና ውጭ ያለ ነው ደግሞ ሳፖርት ካደረግን የኢትዮጵያ ጥያቄ ይሆናል። የኢትዮጵያኖች ጥያቄ ይሆናል። ይሄ ደግሞ ኮንሰርን ያደርገዋል። ማን ቁልፏ ምንድን ናት? ቁልፏ እኮ ብዙዎቹ ወጥተው ህጋዊ ሆነው መምጣት ይፈልጋል። ከወጡ ግን አሻራ አንስተዋቸው ዳግም ስለማያስገቧቸው የግድ ከነዚህ ወንጀለኞች ጋር አንገት በመድፋት በመተባበር ገብተዋል። ለምን ካጋለጡ በዛ በኩል መመለስ ስለማይችሉ ማለት ነው። አሁን ይሄን ነገር ሳውዲዎችም የሚፈልጉት ቤኔፊታቸው ነው። ሌላም ዜጋ ሁሉም ዜጋ ኢትዮጵያ ውስጥ እኛ ስለ ራሳችን ነው የምናወራው። ስለ ራሳችን ነው ማውራት። ስለዚህ ለኢትዮጵያ ብቻ ይቀየራል ብለህ ታስባለህ? ለኢትዮጵያውያን ብቻ የሳውዲ መንግስት ይቀይረዋል? ለማን አይደለም፣ ለማንም ይቀይር። ምንድን ነው እችን ይሄ ዳግም መግባት አትችሉም የምትለው ነገር ገብቶሻል? ብትነሳላቸው ብዙ ልጆች ከስቃይ ሁሉ ይድናሉ። በቃ ህገወጥ ሆነው እኮ ገንዘብ ይዘዋል የተወሰነች ያችን የያዟትን ገንዘብ ይዘው ወጥተው ህጋዊ ሆኖ መግባት ይችላል መልሰው በሚያውቁት ሀገር ማለት ነው። ስለዚህ ለሳውዲም ጥቅም አለው፣ ለኢትዮጵያኖችም ጥቅም አለው። ለእነዚህ ደግሞ ለህገ ወጦቹ ሞታቸው። እኔ ይሄ እንደ ህዝብ ብንንቀሳቀስበት መፍትሄ ያለው ብዬ ነው የማስበው። የግድ መንግስት ሳይሆን ፒቲሽኖችን እኮ መንግስትን የሚያንበረክካል እኮ ፒቲሽን አይደለም ኤምባሲ ነው የመንግስት ስራ ሳይሆን አንድ ነገር አቋም ይዘህ ፕላን አድርገህ ተደራጅተህ ከጠየቅ እውነቴን ነው የምነግራችሁ ከመንግስት በላይ ተሰሚው አንተ ነህ፣ ከኤምባሲ በላይ ተሰሚው አንተ ነህ። ኤምባሲው ራሱ ይንቀጠቀጣል። ለምን? የእሱን ስራ ነው እየሰራ ያለው። እሱ ራሱ ችግር ውስጥ ነው የሚገባው። ስለዚህ እዚህ ላይ ይሄን እንደዚህ አይነት ነገር ብናደርግ ብዬ ነው ሀሳብ ይመጣልኝ። እዚህ ሀሳብ ባይዘው ይሄ የሳውዲ ችግር ብቻ አይደለም። ካታርም፣ ኢማራትም፣ የትኛውም ሚድል ኢስት አረብ ሀገር አንድ ሰው ህገ ወጥ ከሆነና በፕሌን ወደ ሀገሩ ከገባ ተመልሶ እዛ ሀገር መግባት አይችልም። ምንድነው ህጋዊ ሆኑ ነው ዋናው ነገር። ሳውዲ ብቻ አይደለም። አሁን ግን የኛ ከዚህ በላይ ግን አሳሳቢው ትልቁ ይሄ ሊቀየር ይችላል አይችልም ከሚለው በላይ ግን የኤምባሲ ጉዳይ ነው አሳሳቢው። አሁን ወገናችን እየሞተ አስክሬን እየገባ ያለው በኤምባሲዎች ምክንያት ነው። ምክንያቱም ኤምባሲ እያገዘን ስላልሆነ መጀመሪያ ይህን ችግር እንፍታ፣ ከዛ ወደ ትልቁ እንሄዳለን ባይነኝ እኔ ኢምፖርታንት ለእሱም ይቻላል እኮ ለእሱም ፒቲሽን አድርጎ እኮ ለኢትዮጵያ መንግስት ማስገባት ይቻላል። እንዳሉ ሊቀየሩ ይችላሉ፣ ሊባረሩ ይችላሉ። ኢንሻላህ እኔ ከተደረገ ዜና አሰማለሁ፣ ቪዲዮ ሰራለሁ። ነገር የውጭ ጉዳይ አዲሱ ብዬ ፒቲሽን ፒቲሽን ሰብስቦ ለኢትዮጵያ መንግስት ፊርማውን ማስገባት ይቻላል። ያው ኢትዮጵያ መንግስት እንግዲህ አክሽን የሚወስድ ከሆነ ማለት ነው። እኔ አይዳውድ ግን ምናልባት ነው ለህዝብ ከቆመ ይህን ነገር ማድረግ ያለበት ያውቁምና ይሰሙናል። በዚህ ላይ በየቀኑ ቪዲዮ ሰራለሁ። የውጭ ጉዳይ ኢሜይልን አስቀምጣለሁ። እኔ ኃላፊነት እኔ ስለ ራሴ ነው የምናገር የምፈልገው። ነገ ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ሰራለሁ። የውጭ ጉዳይ ኢሜይልን አስቀምጣለሁ። ራሴ ኢሜይል አደርጋለሁ። ከኔ የሚጠበቀውን አደርጋለሁ። ቀጥሎ እናንተ ኃላፊነት የሚሰማችሁ ኢትዮጵያውያን በጠቅላላ በማስቀምጠው ኢሜይል በማድረግ ድምፅ መሆን ትችላላችሁ። ቪዲዮን ሼር ሪፖስት ማድረግ ትችላላችሁ። ይህንን ነው ማድረግ የምችለው። ምክንያቱም እስከዛሬ ካውንስሉ ኤምባሲ ዋና ኃላፊው ማን ነው? የሳውዲ ጉግል ላይ ገብተሳች ፎቶ አለ ስሙ ሳውዲ አረቢያ ኢትዮጵያ ኤምባሲ ሳውዲ አረቢያ ውስጥ አምባሳደር ብለህ ስላቸው አምባሳደር ኦፍ ሪያድ ሳውዲ ኢትዮጵያ ኤምባሲ ስታረቃለ። ግን እኔ አንድ ነገር የምለው በባህር መምጣት ወንጀል ነው ከተባለ ሰውም እየሞተ ነው።
ከተባለ ለምንድን ነው የማይዘጋው? ባህር ያለው መንገድ ነው የመጀመሪያው ነገር። ይችላሉ መዝጋት። ምሳሌ ሳውዲ መንግስት ወንጀለኛ እንዳይገባበት ህገወጥ ስደተኛ እንዳይመጣበት ከፈለገ ለምንድን ነው ዳር ድንበሩን ጠርቅሞ የማይዘጋው ነው? ጠባቂዎች እኮ አሉ። ተተኩሰው እኮ ነው ደላሎች የሚያስገባሉ። ሚልኪ ምን መሰለህ፣ ሳውዲ በጣም ትልቅ ሀገር ነው። ሜዳውን ቦታ በደንብ አድርገው አጥረዋል በሽቡ። ታውቃለህ፣ የእኛ የሚመጡት በገደል ላይ ነው። በወዳ ብለው የሳውዲ ጠባቂዎች በሌሉበት በሌሊት ለዛውም እየተተኮሰባቸው። በነገራችን ላይ የሳውዲ እኮ አሁን እንዳውም የአጅነቢ ወታደር እያመጡ ነው እንጂ የዶሮዎቹ እኮ ቢሞቱ ወደ ሰው አይተኩሱም ነበር። ወደ ሰማይ ነበር የሚተኩሱ። እየገባን እያዩን ዝም ብሎ ወደ ሰማይ ነበር የሚተኩሱት። እና ደግ ነበር። ደግ ነበሩ። በቃ በእጃትን ይይዛሉ። ድንበራቸውን በሽቦ ጥሰን እየገባን ለማስፈራት ወደ ላይ ተኩሳሉ። ደንግጦ የቆመውን ይዛሉ። ረግጦ ሄደውን ይተው ነበር። አሁን ግን ከመስር እና ከፓኪስታን ወታደሮች ቀጥረው ስላመጡ እየመቱ ነው። አሁን እየመቱ ነው። ጥብስ ነው የሚያደርጉ። ስለዚህ በገደል ቦታ ሄዶ ነው ሰው የሚገባው። በጣም ዝንጀሮ እንኳ ሄደውን በምትልበት ገደል ላይ ተንጠላጥሎ ከባድ እንኮኛ ቀላል እንዳንመስል። እንደዛ ብለው ሲያዙ ባካችሁ አስለቅቁልን። ሌላ ችግር ድምፁን ባካችሁ። ከዛ ድምፅ ትሆናለህ፣ ታስለቅቃለህ። መልሰው የዛሬ ዓመት ይሄዳሉ። አልሰማም እንደ በአንድ ጉዳይ ገመድ ሲሉ በገመድ አምባሳደሩ አቶ ሌንጮ ባቲ ናቸው አይደለም፣ ሙክታር ከድር ናቸው። የኦሮሚያ ክልል ፕሬዚዳንት የነበሩት ሳውዝ አፍሪካ ነው የሚለው። ኦኬ፣ እዚህ ላይ ግን ይመጣልኝ በ2002 ነው የሚያሳዩ። ሌንጮ ባቲ አሁን ከረንት ያለው ነው። ሰርች አርጋ ለምን አትናገሩ? ለምንድን ነው የምትፈሩት? ሙክታር ከድር ነው እያልኩ ሳውዝ አፍሪካ ላይ ነው የመጣልኝ እሱ። እንዴ መቼ ተቀይሮ? አይ ዶንት ኖ ምን አውቃለሁ። ከረንት አምባሳደር አትለውም? ተደጉግልን ከረንት ተቀይሯል እንዴ? ኢትዮጵያን ሳውዲ አረቢያ ከረንት አምባሳደር አድቫንስ ከረንት በለው። ኧረ ዓመተ ምህረት ሁሉ አስገብቼ እንኳን መጣል የለም። ቆይ እኔ አወጣለሁ። እንዴት አታውቋቸው? እኔ እስካለው ድረስ ሙክታር ከድር ነው። ማን ነው የሚለው በመልክ አላውቀውም፣ ስሙን አይናገርም። ሙክታር ከድር ዩራይ ኦኬ፣ ሙክታር ከድር ነው። ኦኬ በ2025 ነው የተሾሙት። ኦኬ ከ2025 ጀምሮ አሁን ያለው ሙክታር ከድር ነው። ይንማል ሙክታር ከድር ነው። ኦኬ